ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን ሰላም ጤና ፍቅር ማግኘት መሰረት በያላችሁበት ስታችሁ ያብዛላችሁ እያልኩ ሰሞኑን የአብርሽና የሩታዬ ደግሞ የአብርሽ ቪዲዮዎች ያዘዋወረች ነው። ያቺ በጣም የምታስገርም ማስቀያሚ ልጅ ማለት ነው ልበላት። እኔ አንዳንድ ጊዜ ግን ሴቱ ነው ሴት ያልሆኑ ሰዎች አሉ፣ ሰው ሆነው ደግሞ ሰው ያልሆኑ ሰዎች አሉ። ያ ሁሉ ፈተና ያ ሁሉ ስቃይ ታግሎ በራሱ መንገድ እዚህ ላይ ጥሩ ፈክቶ እዚህ ደረጃ ላይ ሲደርስ ተመልሳ መታ መፈለጓ በጣም ነው የምታናድደው። ልጅቷ ራሱ ማለት ነው በጣም የምታናድደው። አሁን ምን ፈልጋ ነው የመጣችው? ድሮ የት ነበረች? ያኔ ብቻውን ሳለ፣ ያኔ ሲተክዝ፣ ያኔ ሲያለቅስ፣ ያኔ ከወንድሞቹ ከቤተሰቦቹ ውጪ ማንም ከጎኑ አልነበረም። አብርሽን ማውቁን የመጀመሪያ ቪዲዮን የመጀመሪያ ዩቲዩብ ሲሰራ ነው የማውቀው። በጣም ጠንካራና ጀግና ወጣት ነው። በጣም መልካምና ቅን አስተዋይ ሰው ነው። ወጣት ነው፣ ልጅ ነው። ግን አላቅም ምን ጥላቶቹ ለምን እንደበዙበት ዙሪያውን ማለት ነው። ጥላቱ ከቀን እየተደመረ ነው የሚሄደው። ምቀኝነታው የህዝቡ የሰው በቃ እየተደመረ ነው የሚሄደው። ያን ብቻውን ባለበት ሰዓት ያንን ፈተና ሲያልፍ ማንም አልነበረውም በጎኑ። ዛሬ ግን ባለትዳር መሆኑን ሲያውቁ ከበፊቱ አሁን ተሻሽሎ ስላገኙት ብቻ የማንንም ጥርቅም እየመጣች ከዚህ አፍቅሬው ነበር፣ የኔ ነበረ፣ እኔ ጋር ነበር፣ ህይወቴን አበላሽቶታል፣ የራስ ጉዳይ ነው፣ አለምን ገደል አገቢም። አንቺ ልጅ ግን የእውነቴን ነው የምልሽ፣ ራስሽን ተጠንቀቂ። በቃ ለራስሽ ሁኚ። ድሮ እንደፈለግሽ ተፈጫውተሽ እስከሚያልቅ ተተሽ ደስ ዛሬ ላይ እዚህ ደረጃ ሲደርስ ተመልሰሽ መጠየቅሽ አግባብ አይደለም። ስርዓትሽን ያዢ። ልጆቹ ትዳራቸውን ይምሩበት። አትበጥብጪ። እንዴ ሰው አይደለሽ እንዴ? አንቺ አውሬ ነሽ እንዴ? ለነገሩ ከአሁንም አትተናነሽም ሲያዩሽ። ደግሞ አብዛኛውም ደግሞ ምንድነው የምትይው? ሴቶች እኔ እኮ የሚገርሙኝ ደግሞ ሴቶች ናቸው። ሴቶች እንደዚህ መናገራችሁ ታያለሽ እንዴ? አዎ ሴቶች ነን፣ ግን እንዳንቺ አይነት ሴት አይደለንም። እኛ የምናስተውል ሴቶች ነን። የሰው ትዳር የምንበጠብጥ አይነት ሴቶች አይደለንም። ገባሽ? ሴቶች ናቸው የምትገርሙኝ፣ ሴቶች ናቸው የምትፈርዱብኝ ምናምን አትበይ። በደንብ ነው የምንፈርድብሽ። የመጣሽበት መንገድ የሚያስጠላን አስቀያሚ ከአንድ ሴት የማይጠበቅ ስለሆነ ገባሽ? ሰው ሲሆን ለምንድን ነው የምትፈልጉት? አንዳንድ ሴቶች ግን አላችሁ የሰው ትዳር የምትበጠብጡ፣ የሰው ፍቅረኛ የምትቃሙ፣ በሰው ህይወት ላይ የምትጫወቱ አላችሁ አንዳንድ ሴቶች። እኛ ሴቶች አሁንስ በጣም ሴት መሆን የራሱ በጣም አስጠላኝ። የምሬ ነው የምላችሁ። እኛ ሴቶች እጅግ በጣም መጥፎ እየሆነ ነው። የሰውን ትዳር መቃማት፣ የሰውን ፍቅረኛ መቃማት ጥለን ነው እንሄድና ልክ እሱ ትልቅ ደረጃ ላይ ሲደርስ ተመልሰን መተን እንደገና የሰው ትዳር ካግብተን ከሆነ ትዳር እንበጠብጣለን፣ ካላገባም ደግሞ መውጫ መግቢያ እናሳጠዋለን። ቆይ ለምንድን ነው እንደዚህ የምንሆነው እንዴ? ቆይ ለምንድን ነው እንደዚህ የሆነው? እንደዚህ ምን ሆነን ነው? ለምንድን ነው እንደሰው እኛ ማሰብ ያቃተን? ስለዚህ አንቺ ድንጋይ የራስሽን ኑሮ ንሪ። እነዚህ ልጆች ላይ ራስሽን አውርጅ። የእውነቴን ነው የምልሽ። እነኚህ ልጆች እነዚህ እንደተበጠበጡ የሚቀሩ ከሆነ ለአንቺ ህይወትሽ ራሱ ትልቅ አደጋ ላይ ነው የምትደርሺው። የዚህ ሰው ሁሉ በጣም የሰው ህዝነት ራሱ ሰው የሚያዝንብሽ የሚሰድብሽ በራስሽ ጥፋት እንጂ እኮ በአብርሽ ጥፋት አይደለም የምትሰደዩ። ገባሽ አይደል እንዴ? በህይወታችሁ ሲመጣ እንደ ወንድ ልጅ ለምን አንቃችሁ አትይዙም? መጀመሪያ ላይ ለምን ክፋት ትመኛላችሁ? ጥለሽ ሄድሽ፣ ስትመለሽ የምታነሺው ዕቃ መሰለሽ እንዴ? ስለዚህ ስርዓትሽን ያዥ። ትናንትና ደግሞ ሩታ ያደረግሽው ነገር ደግሞ ትክክል አይደለም። በቃ እኔ ነጭ ነው የምናገረው። አንቺን ለ15 ቀን ብሎ ነው የሄደው ልጁ። ኦኬ እኔ በእናንተ ደጋፊዎቻችሁ ነኝ። አብርሽን እንዳልኳችሁ ዩቲዩብ ከመጀመሩ በፊት ነው የማውቀው። ኦኬ መጥራትሽ ትክክል ነው፣ ግን ደግሞ የሚመጣው እኮ በእግሩ አይደለም። ይሄድሽ ከቡታጅራ አዲስ አበባ የገባው በእግሩ አይደለም፣ በመኪና ነው የመጣው። አንቺ እርጉዝ መሆንሽን ስለሚያውቅ ብቻ ምን ሆነች ብሎ ከዛ እየሮጠ ነው የመጣው ልጁ። ሲጀመር በድንጋጤ ማለት ነው። ተረጋግተና ከዛ ምናወራዋለን ምናምን ብየዋለሁ እንዲህ ብያለሁ ምናምን ብትዩ ነገር አይመቸኝም። አንድ ሰው በህይወት ኑሮ ነው ሰውን የሚፈልገው አይደል እንዴ? ራሱን አጥቶ አይደለም እኮ ሰው የሚፈልገው። በዛን ሰዓት ከዛ ቡታጅራ አዲስ አበባ በር የሚመጣበት ሰው መንገድ ላይ አንድ ነገር ቢሆን እድሜ ልክሽን ነው ጸጸት ምትሆኝ። እኔ ሩታዬ የእውነቴን ነው የምልሽ። እድሜ ልክሽን ትጸጸቻለሽ። አንድ ነገር መንገድ ላይ ቢሆን እድሜ ልክሽን ትጸጸቻለሽ። ሰው ልጅ መኪና ያለው ሰው በተለይ በመኪና ሰው መኪና እየተጓዘ ረጅም መንገድ እንደዚህ ሆኗል አይባልም። የፈለገ ነገር በህይወትሽ የፈለገ አደጋ ቢገጥምሽ እንደዚህ ሆኗል አትይም። ምክንያቱም ወይ ራሽን ታጫለሽ ወይ እሱን ታጫለሽ።
ከዛ በኋላ አንዳችሁ ቀሪ ሆናችሁ አንዳችሁ ያንዱ ሸክም ተሸክማችሁ ስታዝኑ ትኖራላችሁ። የምታዝኑት ደግሞ ለራሳችሁና ለራሳችሁ ብቻ አይደለም፣ እድሜ ልካችሁ ነው የምትጸጸቱት። ስለዚህ ያደረግሽው ነገር በጣም በጣም ስህተት ነው። አዎ እንደ ሴተኛ ስናወራው አዎ ያናድዳል። አዎ ድርጊቱ ትክክል አይደለም። በፍጹም የተደረገብሽ ነገር ትክክል አይደለም። ትክክል ነው እያልኩ አይደለም። ግን ደግሞ የሰው ልጅ በህይወት ሲኖር ነው እንደዚህ መሟገት የምንችለው መቀጠል የምንችለው አኑረን ነው እንጂ እሱ አንድ ነገር ሆኖ አይደለም። ሰው በመኪና ሁሉ መንገድ ተጉዞ እየመጣ በሩ እንዲመጣ ማድረጉ አግባብ አይደለም። ብችል ተመልሰና ካልቻልኩም ጨርሰና እኔ ባንቺ ቦታ ብሆን ይሄን አላደርግም። ይሄ ሁሉ አዎ ምንም ያለፈ ታሪክ ደግሞ አይሞቀኝም አይደንቀኝም። እኔ እኮ ዛሬ አግብቼው ዛሬ ከኔ ጋር ሆኖ ከሴት ላይ ሴት ላይ ተኝቷል አይደለም ያ ሰው የተገኘው አይደለ። ስለዚህ ተኝቶ ስለሆነ እጅ በፍንጅ ስላልሆነ ያያችሁ፣ በዛ ላይ ደግሞ አሁን ላይ ስላልሆነ ያያችሁ የዚህን ያክል መናደድ አይጠበቅብሽም እኮ ሩታዬ። ያ ያለፈ ታሪክ ከሆነ ያለፈ ታሪክ ነው። እስኪ አስቢው እስኪ ከአንቺ በፊት የነበረው ያሳለፈውን ነገር አብርሽ አንቺ ጋር ሆኖ ደግሞ አብራችሁ ተጋፍጣችሁ ያለፋችሁት ነገር አለ አይደለ? ያ ሁሉ ሲሆን ልጅቷ የት ነበረች? ይሄ ጥያቄ ለአንቺ ነው ሩታዬ። ካየሽው ወይም ካደረሽው ወይም ደግሞ ሸርሸር እያደረጋችሁ አድርሱላት። ያ ሁሉ ፈተና ስታሳልፉ ልጅቷ የት ነበረች? ስለዚህ ይህንን ነገር እንኳን አስበሽ እዛ እስከሚመጣ ድረስ ጠብቂው ልጁን። አንዳንድ ጊዜ እኛ ሰዎች እንኳን ባንፈልገው እናትና አባት ሊፈልጉት ይችላሉ። እኛም እንኳን ሰዎች እንኳን ባይፈልጉሽ እናትና አባትሽ ግን በደንብ ይፈልጉሻል። ሩታዬ የእውነቴን ነው የምልሽ። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ምንም እንዲነካብኝ አልፈልግም፣ ማንም እንዲነካሽም አልፈልግም። ይሄም ማልደራደርበት ነገር ነው። እኔ ብመጣና ባገኝሽ በአካል የእውነቴን ነው የምልሽ። ምናልባት እኮ እኔ ሴት መሆኔ አይደለም ባህሪዬም ጸባይም ከአብርሽ የበለጠ ሊሆን ይችላል። በአንቺ ህይወት የሚመጣውን ሰው ሁሉ ምንም እንደዚህ ታግሼ ሲጨቃጨቁ ቆሜ ማየት አልፈልግም። አንቺ ፍርጥ ነው የማደርገው። ይሄ ነው እኔ ባህሪ። ምክንያቱም አንቺ ምርጥና የተመረጥ ሰው ነሽ። አብርሽ ትናንትና ተናግሯል። ከብዙ ሰዎች ከብዙ ሴቶች አይቼ ሩታዬን መርጬ ያገባሁበት የራሴ ምክንያት አለኝ፣ የተለየ ሴት ስለሆነች ነው ብሏል። ደግሞ ልክ ነው። ማንም ወንድ በህይወቱ እንኳን አይደለም ወንዶች ሴቶች በህይወታቸው ብዙ ያሳልፋሉ፣ ብዙ ያያሉ፣ ብዙ ሴቶች ያያሉ፣ ብዙ ይገምታሉ፣ ብዙ ይመረምራሉ፣ ብዙ ይፈትሻሉ፣ ብዙ ነገር ይሆናሉ። ከዛ በኋላ ግን ያ ላይፋቸው አይደለም፣ ያ በፈተና ውስጥ የሚያልፉት ላይፍ ነው። ከዛ እግዚአብሔር በህይወታቸው ደግሞ መልካም ሰው ይሰጣቸዋል፣ ህይወት ይቀጥላል ማለት ነው። ስለዚህ አንቺ ማድረግ የነበረብሽ ምንድነው? እስከሚመጣ ታግዘሽ መጠበቅ። ምንም ምርጥ የሚመጣ ነገር የለም፣ የሚደመር ነገር የለም፣ የሚቀድስ ነገር የለም። ልጅቷ እንደሆነች አንድ ጊዜ አወጣች ሁሉንም ነገር ማለት ነው። ስለዚህ ሩታዬ የእውነት የለሽ ማሬ። እኔ እንጃ ኢትዮጵያ ላይ እኔ እስካሁን ድረስ እንግዲህ ተወልጄ እስካሁን ባለሁበት ደረጃ ድረስ እንደ አብርሽ አይነት ወንድ አይቼ አላውቅም። ነገሮቹን አስተውይ። አብርሽ መሰለሽ አሁን አንቺ ምን አልሽ? እንዴት አልሽ መሰለሽ? እኔ ስናገርማ ነገሮቹን መደባበቅ ትጀምራለህ፣ እኔ ስናገር ሀፋፌን ትለኛለህ ምናምን ትይዋለሽ አብርሽን። አንቺ ጠንካራና ጀግና ሴት ነሽ፣ አስተዋይ ነሽ፣ መናገርም ትችይበታለሽ፣ ማስረዳት ትችይበታለሽ ሩታዬ። አብርሽ ግን ውስጡ እሳት አለ። አሁን ብዙ አንቺም አብረሽ ኖረሽ አልተረዳሽም እስካሁን ድረስ። አብርሽ ውስጡ እሳት አለ፣ በጣም የሚነድ እሳት አለ። ይበሳጫል፣ ይናደዳል። ነገሮቹን አውጥቶ በደንብ አድርጎ አንድ ባንድ ዘርዝሮ ማስረዳት አይችልም። ምክንያቱም አንዳንድ ቶሎ የምትናገረው ነገር ስለሚያናድደው፣ ያች ልጅቷ ያደረገችው ነገር ስለምታበሳጨው፣ ስለሚያናድደው፣ ስለሚያቃጥለው ቶሎ ብሎ ማስረዳት አይችልም። አሁን ትናንትና አንቺ እንደዛ ትክክል ነሽ የምትይው ነገር እኮ ትክክል ነሽ፣ ግን እሱ ደግሞ ምንድነው ቀስ ብሎ ረጋ ብሎ ማስረዳት አይችልም። ምክንያቱም ስትናገር የውስጡ ስሜት ነው የሚቀሰቀሰው። ያ የተናደደበት ያ በፊት ያሳለፈው የሚቀጣጠለው የነበረው ነገር ይነሳል። ገብቶሻል? አሁን አንቺ ምንድነው ማድረግ ያለብሽ? አንቺም ረጋ አብርሽም ረጋ በሉና ቁጭ ብላችሁ ቤታችሁ ቪዲዮ አትክፈቱ። እኔ እኮ ቪዲዮ ለምን እንደምከፍቱ ነው ራሱ ግራ የሚገባኝ። እስኪ ከሌሎች ከእናንተ ትልቅ ባለትዳሮች እስኪ እዋችሁ እስኪ ከነሱ ቪዲዮ አጥፉና ቁጭ ብላችሁ ያለውን ነገር በደንብ አድርጋችሁ አንቺም አብርሽም ተነጋገሩና ፍቱት። ሚዲያ ወጥቶ ነገሩ እስከሚቀጣጠል ለምን ታደርጋላችሁ? እናንተ እኮ ከተማረ በላይ ነው የምታስቡት። አንቺም ሩታዬም አብርሽም ማለት። ስለዚህ ነገሮቹን አስባችሁ ተነጋግራችሁ ፍቱት። ማንም እየመጣ ነገር ሚዲያ ላይ ስለሰራ ደግሞ አንድ ነገር ልንገራችሁ፣
ዛሬ በአብርሽ ላይ ያቺ ሴት ከመጣች ነገ ደግሞ በሩታ ላይ አንዱ ይመጣል። ይሄን ማወቅ አለባችሁ። ዛሬ በአብርሽ ትዳር ላይ ያቺ ከመጣች ነገም ደግሞ አንዱ አስመስሎ ቢሆን ያለፈ ቢሆን ነገ ደግሞ ሩታ የኔ ነበረች ብሎ ልክ እንደባባልፈው እንዳደረጉት ነገ ደግሞ አንዱ ይመጣል። ስለዚህ እናንተ በጽናት ለፉ። እስካሁን ባሳለፋችሁ ጽናት አሁንም ደግሞ በጽናት ለፉ። ለማያልፍ ነገር ምንም የለም በዚህ ምድር ላይ። እናንተ የዓለም አንደኛ ምርጥ ባለትዳሮች ናቸው። አብርሽና ሩታ የተመረጣችሁ እግዚአብሔር ቀድሶ አንድ ላይ ያረጋችሁ የባረካችሁ ምርጥ አስተዋዮች፣ ጀግናዎች፣ አሸናፊዎች ናቸው። አሁንም መቀጠል አለባችሁ። ይሄ ሩታ እንቀርገሽ ባልሽን ያዥ፣ ባልሽን ያዥ። ማንንም ቪዲዮ ስለለቀቀ ማንንም መቶ ስላልሽ አትስቢ። ባልሽን ብቻ እንቀርገሽ ያዥ። አንዳንድ ጊዜ ጻልልሽ ምግብ ተሰጥቶ ትንሽ ተካተሰጠው ያዞን ይዞን የሚያለቅሰው አይደለም ጭማሪ ክፍል ያዞን ይዞን የሚያለቅሰው። አንቺ አብርሽ ምንም ነገር ከጎንሽ አንቀሽ ከጎንሽ አስቀምጠሽ የሚመጣው ነገር ፊት ለፊት ተጋፈጭ፣ ፊት ለፊት ተጋፈጭ። እናንተ አሁንም ገና ናችሁ። ገና በዚህ አይደለም የእናንተ ፈተና የሚያቆመው፣ ይቀጥላል ፈተናው ሁሉ። ስለዚህ እናንተ ግን ምንድነው በጽናት ሄዱ፣ ጸልዩ፣ ቤተክርስቲያን ሄዱ። ከቤተክርስቲያን ደጅ እስኪ ተገኙ። እኛን ደስ ይበለን። አንድ ቀን ቤተክርስቲያን የብዙዎቹ ሰዎች አስተያየት ነው፣ ቤተክርስቲያን ለምን አትሄዱም? ለምን አትጸልዩም? ቤተክርስቲያን ስትሄዱ አይተናቸው አናቅም ይላሉ። ሄዱ፣ ጸልዩ፣ ከልባችሁ ንገሩት ለፈጣሪ። እናንተ እኮ ቤተክርስቲያን ስለሄዳችሁ ስለጸለያችሁ አይደለም፣ ፈጣሪ ከጎናችሁ ነው። እናንተ በህይወታችሁ መልካም ነገር ስለምታደርጉ ለሰው ደራሽ ስለሆናችሁ ሰውም ስለምታውሉ ስለምታጠጡ ስለምታሳድጉ ስለምትቀይሩ ይሄ ጥሩ ነገራችሁ ነው። እግዚአብሔር ሁሉ ጊዜ ነው የሚጠብቃችሁ። መልካም ነገር በህይወታችሁ ስለምታደርጉ ነው ፈጣሪ የሚጠብቃችሁና እግዚአብሔር አምላክ አሁንም ጽናቱን ይስጣችሁ፣ መታገሉን ይስጣችሁ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛ። I'll